እሺ እንግዲህ በየቀኑ የምናቀርበው የጤና ቤት ለቤት ሕክምና ፕሮግራም ነው። ጤና ቤት ለቤት ሕክምና እንግዲህ ጤና ቤት ለቤት ሕክምና ከምንሰጠው በተጨማሪ ኦንላይን ላይ ለህብረተሰቡ ስለ ጤና ግንዛቤ እየሰጠን ነው። እንግዲህ ከዚህ በፊት ስለ በሽታ አምጪ ሕዋሳት ወይም በበሽታ አምጪ ሕዋሳት ምክንያት በሰውነታችን ላይ ገብተው በሽታ ሊያመጡ የሚችሉ በሽታዎች እንደ ባክቴሪያ፣ እንደ ፈንገስ፣ እንደ ቫይረስ እና እንደ ጥገኛ ትላትል የመሳሰሉትን ነገር ትንሽ ለመግለጽ ሞክሬያለሁ። ተከታትላችሁኛል ተስፋ አደርጋለሁ። ሁላችሁም ላይክ፣ ሼር፣ ሳብስክራይብ ማድረጋችሁ እንዳረሱ ዩቲዩብ ላይ ገብታችሁ ጤና ቤት ለቤት ሕክምና ብላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ከዛ ባለፈ በእረፍት ሰዓታችሁን መከታተል ስለምትችሉ ከስራ ጋር የሚጣረዝ ነገር አይደለም፣ ተከታተሉ። እንግዲህ ስለ በሽታዎች ከበሽታ አምጪ ሕዋሳት ውጭ ያሉ በሽታዎች ናቸው በዓለም ላይ በጣም ብዙ ሰዎች ላይ ችግር እያመጡ ያሉት። እንግዲህ እንደዛ ብለን ስላችሁ እንግዲህ በመጀመሪያ ስለ ትክክለኛው የሰው ልጅ ጤነኛ የሆነ የሰው ልጅ ህይወት መጀመሪያ እውቀት ካላገኛችሁ በሽታዎችን ሳወራ ስለማይገባችሁ አሁን በቀላሉ አጭሩ ልገልጽላችሁ የምፈልገው ምንድነው፣ ለበቀጣይ እኔ እያንዳንዱን ርዕሶች ወይም እያንዳንዱን ህመሞች አንስቼ ስለነዛ በሽታ መፍትሄና መንስኤ ሳወራ ግር እንዳይላችሁ ቅድሚያ ጭብጥ ለማስያዝ ፈልጌያለሁ። ዛሬ በጣም በዓለም ላይ ብዙ ሰዎች እየተቸገሩ ያሉ ሰዎች አሉ። በሽታ አምጪ ሕዋሳቶች በሰውነታችን ላይ ከመግባት ሳይገቡ ምንም አይነት ነገር ከውጭ የሚገባ በሽታ አምጪ ሕዋሳት በሌለበት ለህመም የሚዳርጉ ብዙ በሽታዎች አሉ። ስለነዚህ ገለጻ ላደርግ ነው የፈለግኩትኝ። በአጭሩ ልነግራቸው የፈለግኩት እንግዲህ ስለ ደም ግፊት፣ ስለ ስኳር ሊሆን ይችላል፣ ስለ ሴት ልጅ ወር አበባ መዛባት ሊሆን ይችላል፣ ስለ ሴት ልጅ የወሲብ ስንፈት ሊሆን ይችላል፣ የሴት ልጅ መውለድ እየፈለገች አለመውለድ ሊሆን ይችላል። ሙሉ በሙሉ ሴት ልጅ መውለድ ማለት መሀን የምንለው ስለ ወንድ ልጅ መሀን መሆን አለመውለድ፣ የወንድ ልጅ ዘር ፍሬ በአግባቡ አለመመረት፣ ሁለተኛ ደግሞ የወሲብ ስንፈቱ ወንዶች ላይ ሴክስ አለማድረግ፣ ሴክስ በሚያደርጉበት ሰዓት ላይ ቅድሚያ ፈሳሽ እንዲፈስ ገና ሴክስ ከማድረጋቸው በፊት ፈሳሽ ይፈስና ከዛ በኋላ ድጋሚ ብልት አልቁም የማለት ችግር፣ ሁለተኛ ደግሞ የስኳር በሽታ ሊመጣ የሚችል፣ ሶስተኛ ደግሞ የሰገራችን መቆጣጠር የማንችልበት፣ ሽንታችን መቆጣጠር የማንችልበት፣ ለካንሰር ሊዳርጉን የሚችሉ፣ ንዴት ውስጥ ሊከቱን የሚችሉ የሚያበሳጩ ነገሮች፣ የሰውነት ውፍረት በህፃናት ላይ አግባብ ያልሆነ የሰውነት ውፍረት ገና ሲወለዱ ሲያድጉም አግባባዊ ከትክክለኛው ውጭ የሆነ የሰውነት ውፍረት፣ የሰውነት መቀነስ በህፃናትም በአዋቂም ላይ ሰውነታችን ከመጠን በላይ እድገት፣ ረዣዥም ሰዎች የሆኑና ጆሯቸው ረዣዥም፣ እጃቸው ረዣዥም ከኖርማሉ ከሰው ሰውነት ለየት ያለ የሰውነት አካል ይዘው የሚወለዱ ደግሞ ከሰውነት እድገታቸው ተገትቶ ወይም የድዋርፊዝም ወይም የድንክ የምንላቸው አይነት ሰዎች የሚወለዱት። ሁለተኛ ደግሞ የትምህርት አቀባበል ካደጉ በኋላ ልጆች በጣም በፍጥነት ትምህርታቸውን እንዳይቀበሉ የሚያደርግ ከኖርማሉ ደግሞ በላይ ከሰው ልጅ ለየት ያለ ፍጥነት ያላቸው ሰው እና ከሰዎች ከሚነግሯቸው ከሚያስተምሯቸው በፊት ቀድሞ የሚያውቁትም ከኖርማል ለየት ያለ ስለሆነ ይህም በራሱ በሽታ ነውና ሌሎች ልጆች በኖርማል የሚቀበሉትን አንድ ክፍል ላይ ቁጭ ብሎ እየተማሩ እያለ ሁሉም ተማሪዎች ተረድተው ቢያንስ ያረዳቸው ደረጃ ሊለያይ የሚችለው አንዳንዶቹ በሙሉ በሙሉ ይረዳሉ፣ አንዳንዶቹ በከፊል ይረዳሉ፣ አንዳንዶቹ ደግሞ ሙሉ በሙሉ አይረዱም። ሁለተኛ የሰውነት ጥንካሬ እንዲቀንስ የሚያደርግ፣ ሁለተኛ የጀርባ አጥንት መንሸራተት የሚባለው በአዋቂዎች ላይ የሚያመጣው፣ የፊታችን ውፍረት ፊታችን ብቻውን ራሱ ለብቻው የሚወፍር፣ ሁለተኛ ደግሞ ምንም አይነት ምግብ ሳንመገብ በሴቶችም ሆነ በአዋቂዎች ላይ ከመጠን በላይ ውፍረት ሊያመጡ የሚችሉ፣ ምንም ምግብ ሳይመገቡ ሰውነታቸው በጣም ይወፍራሉ አዋቂዎችም ህፃናት። ሁለተኛ ደግሞ እንቅስቃሴን መግታት፣ ራስን መሳት፣ ማስታወስ አለመቻል። እንቅስቃሴ መግታት ማለት እንግዲህ አንድ ፓራላይዝ ሙሉ በሙሉ ያልሆነ እንደ ኖርማል አክሽን የማያደርግ ሰው አለ። እንቅስቃሴዎች ላይ ዘገምተኛ በሆነ መንገድ ሰዎችን ሀሳቡን መግለጽ፣ ከሰዎችም ሀሳብ ሲረዳ በዘገምተኝነት መርዳት የሚችል፣ እንቅስቃሴ ሲያደርግ ቁጭ ለማለት መቸገር፣ ለመነሳት መቸገር፣ ለመተኛት መቸገር፣ መናገር አለመቻል፣ ዘግይቶ መናገር፣ ሙሉ በሙሉ መናገር አለመቻል፣ የማዳመጥ ችግር ሊያመጡ የሚችሉ ከዛም ባለፈ ደግሞ ከሰዎች ጋር መግባባት የሚያቅታቸው ሰዎች አሉ። ምንም አይነት ነገር መግባባት የሚያቅታቸው፣ አንዳንዶቹ በትንሽ ነገር ሲናገሯቸው ይናደዳሉ። አንዳንዶቹ ደግሞ ምንም ነገር ብትናገራቸው የማይናደዱ ሰዎች አሉና ይህ ሁሉ ችግር የሚያመጡ ነገሮችን በዲቴል እያንዳንዱ ኖርማሉ ለመንገር ስለፈለግኩ ነው። ለዛሬ እዚህ ላይ ያበቃሉ። በቀጣይ በደንብ አድርጋችሁ ተከታተሉ። ሙሉ በሙሉ ገልጽላችኋለሁ።